ሁለት ቁጥር ጥያቄ አብን አሳየንና ይበቃናል ያለው ማን ነው? ቅዱስ ፊልጶስ። ቅዱስ ፊልጶስ መልስ እናያለን። ቅዱስ ፊልጶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ተጽፏል። በትክክል ተመልሷል። ወደ እናንተ መተናል። ጥያቄ ቁጥር 1 ጥያቄ ቁጥር 1 ሰባቱ ሚስጥራተ ቤተክርስቲያን ዘርዝረ ጻፍ አሳይ ይላል። እሺ ሚስጥረ ጥምቀት፣ እሺ ሚስጥረ ሜሮን፣ እሺ ሚስጥረ ቁርባን፣ እሺ ሚስጥረ ንስሐ፣ እሺ ሚስጥረ ክህነት፣ እሺ ሚስጥረ ተክሊል፣ ሚስጥረ ቀንዲል። መልስኒ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቀንዲል፣ ሚስጥረ ቁርባን፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ንስሐ ተመልሷል። በትክክል ተመልሷል። ወደ እናንተ እንጣ አራት ቁጥር ጥያቄ አምስቱን አህማደ ሚስጥራት እነማን ናቸው? በጣም ቀለል ያሉ ጥያቄዎች ናቸው። ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ትንሣኤ ሙታን መልስ እናያለን። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን በትክክል ተመልሷል። ቀለል እያሉ ጥያቄዎች ወደ እናንተ። እሺ 3 ቁጥር ኢየሱስ ክርስቶስ ምግቡን አበርክቶ ህዝቦችን እንደመገበ በመጽሐፍ ቅዱስ ላይ ተጠቅሷል። እንጀራው ስንት ነው? አሳው ስንት ነው? ህዝቦቹ ስንት ናቸው? 5 እንጀራ፣ 5 እንጀራ፣ 2 ዓሣ፣ 2 ዓሣ፣ ህፃናትና ሴቶች ሳይቆጠሩ 5000። እሺ መልስ እናያለን። 5 እንጀራ፣ 2 ዓሣ፣ 5000 ህዝቦች ሴቶችና ህፃናት ሳይቆጠሩ በትክክል ከነማብራሪያው ተመልሰዋል። የማቴዎስ ወንጌል ምዕራፍ 14 ቁጥር 1 እስከ 13 ላይ እናገኛለን። በትክክል ተመልሰዋል። እሺ 5 ቁጥር ጥያቄ ወንድማችን ከሞተ 4 ቀን ሆኖታል ይሸታል ያሉት ሁለቱ እህትማማቾች ማንና ማን ናቸው? የተባለውስ ወንድም ማን ነው? እህትማማቾቹ ማርታና ማርያም ናቸው። ሸቷል የተባለው ደግሞ አልዓዛር። መልስ እናያለን። ማርያምና ማርታ ናቸው። ወንድማቸው ደግሞ አልዓዛር ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ተጠቅሷል። በትክክል ተመልሰዋል። እነ በእምነትና ዮሴፍ። ጥያቄ ቁጥር 6 ጥያቄ ቁጥር 6 120 ቤተሰቦች በመባል የሚታወቁት እነማን ናቸው? 12 ሐዋርያት፣ 12 ሐዋርያት፣ 72 አርድእት፣ 72 አርድእት፣ 36ቱ ቅዱሳን አንስት። 36ቱ ቅዱሳን አንስት መልስ እናያለን። 12 ሐዋርያት፣ 72 አርድእት፣ 36ቱ ቅዱሳት አንስት የሐዋርያት ሥራ ምዕራፍ 2 ቁጥር 1፣ የሉቃስ ወንጌል ምዕራፍ 24 ቁጥር 32 በትክክል ተመልሷል። እሺ 10 ቁጥር ጥያቄ እነዚህ ሶስቱ ጸንተው ይኖራሉ የተባሉት ምንና ምን ናቸው? ከሶስቱ የትኛው ይበልጣል? ምዕራፍና ቁጥሩን ተናገር። እነዚህ ጸንተው ይኖራሉ የተባሉት እምነት፣ ተስፋ፣ ፍቅር። ከሶስቱ የሚበልጠው ፍቅር። አንደኛ ቆሮንቶስ ምዕራፍ 13 ቁጥር ወደ መጨረሻዎቹ። እሺ መልስ ነው ያለ። ቁጥሩን ተሳሳት የመጨረሻውን ሙሉ ሰጣለሁ፣ ግን ካልሆነ አንዱ ከተሳሳት ግን ግማሽ ነጥብ እንሰጣለን። እምነት፣ ተስፋ፣ ፍቅር ናቸው። ከሁሉ የሚበልጠው ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ሙሉ ነጥብ ሰጣለሁ። እሺ እነ በእምነት ነው ዮሴፍ አትፍሩ። ጥያቄ ቁጥር 8 የመጥምቀ መለኮት ቅዱስ ዮሐንስ አንገት ያስቆረጠችው ማን ናት? ንጉሱስ ማን ነው? ያስቆረጠችው ወለተ ሄሮዲያዳ፣ የሄሮዲያዳ ልጅ ንጉስ ሄሮድስ። እሺ መልስ እናያለን። በትክክል ተመልሷል። ሄሮዲያዳ ልጅ ንጉሱ ደግሞ ሄሮድስ ነው። አንቲጳስ ማቴዎስ 14 ቁጥር 1 እስከ 12 በትክክል ተመልሷል። 7 ቁጥር ፍጹም ቁጥር ይባላል። 7 ቁጥር ቤተክርስቲያናችን። እሺ ቅዱስ ጳውሎስ ወደ ቆሮንቶስ ክርስቲያኖች መልእክት ልኳል። ቆሮንቶስ የምትገኘው በግሪክ ሀገር ነው። ለመሆኑ ቆሮንቶስ የቃሉ ምስጢራዊ ትርጉም ምንድን ነው? 40 ማለት ነው። መልስ እናያለን። የዝሙት ከተማ ማለት ነው። ተሳስተናል። አልተመለሰም። እሺ ነቢዩ ኤርሚያስ ከትንቢተ ኤርሚያስ በኋላ የጻፋቸው 2 መጽሐፍት ምንና ምን ናቸው? ትርጓሜያቸውስ? ተረፈ ኤርሚያስ እና ሰቆቃ ኤርሚያስ። ሁለት መልስ ነው ያለው። ሰቆቃ ኤርሚያስ ያው የኤርሚያስ ሰቆቃ ሐዘን፣ እሺ እሱ ለቅሶ ማለት ነው። ሰቆቃ ኤርሚያስ እና
ተረፈ ኤርሚያስ። ሰቆቃ ኤርሚያስ የኤርሚያስን ጭንቅ ለቅሶ የተገለጠበት መጽሐፍ ነው። ተረፈ ኤርሚያስ ደግሞ ከትንቢቱ የተረፈው ልክ እንደ መጽሐፈ ኩፋሌ የተረፈውን የተጻፈበት ማለት ነው። መልስ እናያለን። ሰቆቃወ ኤርሚያስ ኤርሚያስ ለቅሶ ወይንም ሙሾ ማለት ነው። ተረፈ ኤርሚያስ ከኤርሚያስ የተረፈ ማለት ነው። በትክክል ተመልሰዋል። ይህ ውድድር ይሄንን ይመስላል። ቀለል ብሏል አይደል? አልከበደም አይደል? እሺ በጣም ደስ የሚል ቆይታ አድርገናል። በጣም ደስ የሚል ዙር አሳልፈናል። ቀጥታ ወደ ሁለተኛው ዙር እናልፋለን። በጣም ደስ የሚል ሁኔታ ብዙ ጥያቄዎች ተመልሰዋል። እንኳን ደስ አላችሁ። ወደ ሁለተኛው ዙር እንሄዳለን።